ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። የባለፈው ቪዲዮም አንዳንድ ኮሜንት ለሰጣችሁኝ በጣም አመሰግናለሁ። የዛሬውም እንግዲህ አስተማሪ እንደሚሆንላችሁ ተስፋ አለኝ። ትንሽ እኔ እንዳስተማረኝ በደንብ ሰዎችንም እንዲያስተምር የምፈልገው ነገር ስለሆነ አይ ሆፕ ጥሩ ኮንቨርሴሽን እንደሚሆን። ለዛ ቀጥታ ወደ ቪዲዮ እንሂድ። ሜክ ሹር ቱ ሰብስክራይብ ሼር አድርጉ። ወደም ለምትወዳቸውም እናንተም እንደተማራችሁበት ሌሎች እንዲማሩ አካፍሉ። ላይክ አድርጉ፣ ኮሜንት ስጡኝ። ዛሬ ይዤላችሁ የመጣሁት ሁለት ሳብጀክት ናቸው። የመጀመሪያው ሚስኮንሰፕሽን ኦፍ ቅዱስ ቁርባን ነው። ቅዱስ ቁርባን ላይ ያለን አንዳንድ አመለካከቶች ልክ አይደሉም ብዬ የማስባቸውን እንወያያለን። ሁለተኛው ደግሞ ፈተና ወይም መከራ ሲያጋጥመን ያለንን አመለካከት እንቀይር ማለት ነው። እሱም በሚል ነው። ወደ መጀመሪያው ቀጥታ ስገባ ሁላችንም ለቅዱስ ቁርባን ሲጀመር ስናወራ በጣም ትልቅ ነገር ነው፣ የተከበረ ነገር ነው እንላለን። እና አዎ ልክ ነህ፣ የተከበረ በጣምም ትልቅ ነገር ነው። ግን ደግሞ ስለዚህ የተከበረ ነገር ያለን አመለካከት ልክ አይደለም። እንዴት ካላችሁኝ እኔ ሕፃን እያለሁ እሁድ ዕለት ከእህቶቼ ጋር እህቶቼ የሚቀበሉ ካልሆነ እኔ መቀበል አልፈልግም ነበር። ትዝ ይለኛል ጨዋታ ምናምን ስለሚያመልጠኝ እነሱ ሲጫወቱ ስለምቀና ማለት ነው። ከዛ ደግሞ እያደግኩ ስመጣ ምን ብዬ ማሰብ ጀመርኩ? በቃ ለህፃናቶች ነው እንጂ ለእኔ አይደለም ብዬ ማሰብ ጀመርኩ። በተለይ ኃጢአትን መስራት እያደግኩኝ ምናምን ስመጣ ኃጢአትን መስራት ስጀምር ጭራሽ ደግሞ በቃ ይሄ ለእኔ አይሆንልም ብዬ ምንድነው ራሴን ከቅዱስ ቁርባን አለያየሁኝ ማለት ነው። እዚህ ጋር ነው የብዙዎቻችን ትክክል ያልሆነ ነገር ጥፋት ብዬ የማስበው። ሚስኮንሰፕሽኑ እዚህ ጋር ነው። እንዴት ካላችሁኝ ቅዱስ ቁርባን ለጻድቃን የሚሰጥ ሽልማት ወይ ሪዋርድ ሳይሆን ለኃጢአን የሚሰጥ መድኃኒት ነው። ለእኛ ለኃጢአተኞች ኢየሱስ ክርስቶስ የሰጠን ትልቁ መድኃኒታችን ነው እና ይሄንን እንደዚህ ብለን ማሰብ ስንጀምር በጣም አስተሳሰባችን ይቀይርልናል። ምክንያቱም እኛ የምንለው ለምንድን ነው ኃጢአተኛ ነኝ እኔ በሽተኛ ነኝ፣ በቃ ወደ እግዚአብሔር ወደ ቅዱስ ቁርባን መቅረብ አልችልም ነው የምንለው። ግን ደግሞ ስለሆንም ነው በኃጢአተኞችም በሽተኞችም ስለሆንን ነው መቅረብም ያለብን። ምክንያቱም አንድ በሽተኛ ስንታመም ሐኪም ቤት እንሄዳለን። ለምንድን ነው ሐኪም ቤት የምንሄደው? ከበሽታችን እንድንፈወስ ነው። መድኃኒት ሄደን ተሰጥቶንም ይሁን ዶክተሩ መርምሮን ይሄን ያለባችሁ ይሄ መድኃኒት ውሰዱ እንዲለን ነው። ከዛ ይሻለናል። እኛም የረበሸን ሌሊት እያስተኛን ያልሆነው በሽታችን እረፍት ከሱ ምንድነው እረፍት እናገኛለን፣ ይታከምልናል፣ እንፈወሳለን። ልክ እንደዚህ ሁሉ ለነፍሳችን አይደለም በደንብ ለስጋችንም ሁላ የሚሆን ትልቁ መድኃኒታችን ቅዱስ ቁርባን ነው። ለሱ ደግሞ ምንድነው የሚያስፈልገን? ሐኪም ቤት ስንሄድ የፈለገ ታመን ቢሆን እየሸተትን አንሄድም፣ ወይ ቁሽሽ ብለን እስከ ነቅራሻችን አንሄድም። ፈለገ መታጠብ እንኳን ባንችል አቅሙ ባይኖረን ልብሳችንን እንቀይራለን። ለዛ ልክ እሱ እንደምንቀይረው ለቅዱስ ቁርባንም አንድ ሩል ነው ያለው፣ አንድ ህግ ነው ያለው። ምንድነው? በንስሐ ታጥበን መቅረብ ብቻ ነው የሚያስፈልገን። ንስሐችን እንቀበላለን አባጋ ሄደን፣ ከዛ ቀኖናችን ጨርሰን ሄደን መድኃኒታችን መቀበል ነው። በጣም ያቀለልኩት ምናምን እንዳይመስላችሁ፣ ትልቅም ነገር ስለሆነና ይሄንን ትልቅ ነገር ትልቅ ነው ብሎ ማሰብ ያለብን መድኃኒት ስለሆነ ነው። የሚፈውሰን እና የሚያድነን እሱና እሱ ብቻ እንደሆነ ማመን ስንጀምር ነው። እና በጣም በተቻለን አቅም አይምሯችን ውስጥ ሊገባ የሚገባው ነገር የጻድቃን ሽልማት አይደለም። እግዚአብሔርም የመጣው ለኃጢያኖች ነውና ቅዱስ ቁርባንም የኃጢያኖች ለኛ የተሰጠን መድኃኒት ነው። እሱም ብለን በደንብ እናስብ። ከዛ ደግሞ ሌላ ነጥብ ያለኝ እኔ ኃጢአተኛ ነኝ አልሻሻልም፣ ዛሬም ተሻሻልኩ ብል ነገ መልሼ አደርገዋለሁ። እዛ
አንደኛዬን ሙሉ ለሙሉ ስስተካከል ሄጄ ይቀበላለሁ እንላለን ብዙዎቻችን። ይሄ ደግሞ ሌላ ችግራችን ነው። እንደውም የሆነ ስብከት ላይ ዲያቆን ሄኖክ ምንድን ያለው ነገም ልታመም እችላለሁ ብለን ጭራሹን ዛሬ ታመን ነገም እኮ ሊያመኛል ከነገ ወዲያም እኮ ያመኛል ብለን ሙሉ ለሙሉ ሳንሄድ አንቀርም ሐኪም ቤት። በየቀኑ እየታመምን መተኛት እያልቻልን ዝም ብለን አንቀርም፣ እንሄዳለን ቆርጠና። ልክ እንደዛ ሁሉ ለቅዱስ ቁርባንም ቆርጠን መነሳት አለብን። ግን ቆርጠን ደግሞ ሐኪም ቤት ሄድ ነው ማለት ዛሬ ታምሜ ዛሬ ሄድኩኝ መድኃኒት ተሰጠኝ ዳንኩኝ ይማልስ መልሼ አልታመምም አይደለም። እዛ ልክ እንደዛው መልሼ ኃጢአት አልሰራም ማለት አይደለም። ሰው ነንና ኃጢአት እንሰራለን። ይሄ ማመን ያለብን ነገር ቢኖር እንኳን እኛ ጻድቃኖች እንኳን ተፈትነዋል። ለዛ በተቻለን አቅም ማሰብ ያለብን ሰው ነን። ሰው እስከሆንን ድረስ ኃጢአት እንሰራለን፣ እንፈተናለን። ይሄንን ካመንን በኋላ ምንድነው የሚያስፈልገን? ከፈተናችን ከበሽታችን ለመፈወስ መድኃኒት ነው። መድኃኒታችን ደግሞ ምንድነው አልኩኝ? ቅዱስ ቁርባን። እዛ የፈለገ እንደዚህ ሰርክል አድርገን እንኳን ብናየው ኃጢአት እንሰራለን፣ ንስሐ እንገባለን፣ ቅዱስ ቁርባን እንቀበላለን። አሁንም ኃጢአት እንሰራለን፣ መልሰን ንስሐ እንገባለን፣ እንቀበላለን፣ ንስሐ እንገባለን፣ እንቀበላለን እያለ የሚቀጥል። ልክ በዚህ መሃል ግን እግዚአብሔር እኛንም ብርታቱን ይሰጠናል፣ ያጸናናል። ሱሪ የምትለብሰዋ ልጅ ቀሚስ መልበስ ትጀምራለች። ፀጉሩን የሚያሳድገው ልጅ ፀጉሩን መቆረጥ ይጀምራል። ሁሉም ነገርን ቀስ በቀስ እየተውን ዛሬ አልተውም በቃ መቼም አልተውም ያለውን ኃጢአት ትተነው መምጣት ስንጀምር ይታየናል። ከዛ በተቻለን አቅም እኔ በሽተኛ ነኝ ቆይ ልጠብቅ፣ በተለይ የዛሬ ዓመት አደርገው ቀጣይ ዓመት ጎሌ እሱ ነው አንበል። ነገ በህይወት እንኑር አይደለም ነገ ዛሬ በህይወት እንኑር ማወቅ አንችልም። ያለን ሰዓት አሁንና አሁን ነው። እዛ በስነ ስርዓት ተዘጋጅተን ራሳችን ለንስሐ አዘጋጅተን ወደ አባቶች ጋር ሄደን ንስሐችን ገብተን ቀኖናችን ተቀብለን ፈጽመን እንዴትም ብለን ሄደን ቅዱስ ቁርባን እንቀበል እላለሁ። ሁለተኛው ነጥብ ላይ ልሂድ። ሁለተኛው ነጥብ መልሼ ስናገር ፈተና ወይም መከራ ሲያጋጥመን ያለንን አመለካከት እንቀይር። ይህንን እንትን በጣም በህይወቴ አፕላይ ማድረግ ስጀምር ነው ተመስገን ማለት ስጀምር አፕላይ ማድረግ ስጀምር በጣም ምንድነው ህይወቴ የተቀየረው አይኔ የተገለጠው ብዬ የማስበው ይሄንን አፕላይ ማድረግ ስጀምር ነው። በምን መንገድ አየሁት? ሁለት አይነት መንገድ ነው ያየሁት። የመጀመሪያው ፈተና ሲያጋጥመን እስኪ ልጄ እግዚአብሔር እንዲህ ያለን ነው ልጄ ጠንካራ ነው ወይ ጠንካራ ናት ይህን ታልፈዋለች ያልፈዋል ብሎ አምኖብን ነው ያንን መከራ ያመጣው። እና ስታስቡት እውነት ለመናገር እኔ በጣም ሳስበው እንደዛ በጣም ነው ደስ ያለኝ። እግዚአብሔር ከስንት ልጆቹ መሃል ቅድስት ልጄ ጠንካራ ነሽ፣ ቅድስት ልጄ ችግር ያጠነክርሻል፣ ይሄኛውን አምጥቼልብሽ ይሄኛውን ችግር ፈተናውን አልፈሹ ደግሞ ከዚህም በላይ ጠንክረሽ ሌላ ደግሞ ትዘጋጃለሽ ብሎ ይሄን ላይ ማምጣቱ ማለት በጣም ስናስበው በጣም ደስ የሚያሰኝ ነገር ነው። እግዚአብሔር እኛን እንደዚህ ማመኑ ታልፈዋለች ብሎ ላያስችል አይሰጥም አይደል የሚባለው። ለዛ ላያስችለን አልሰጠንም። እዛ በስርዓት ጠንካራ ናቸው፣ ጠንካራ ናት፣ ጠንካራ ነው ብሎ ሰጠን ብለን ስናስበው እውነት በጣም ደስ የሚያሰኝ ነገር ነው። በጣም ይቀይረዋል። እንደ ችግሩ ፈተናው እንደ ችግር ሳይሆን እንደ በረከት እናየዋለን። እና እሱም በጣም የወደድኩት የመጀመሪያው ነጥብ ነው። ሁለተኛው ደግሞ እግዚአብሔር አልረሳንም ማለት ነው። ችግር ፈተና እያጋጠመን ነው። አሁንም በህይወታችን ፕሮብለም ሳለ ማለት እግዚአብሔር አልረሳንም ማለት ነው። ይሄንን የሆነ ሪልስ ላይ ነው ኢንስታግራም ላይ ያየሁት። የሆኑ አባት ያሉትን ማለት ነው። የሆኑ አባት ነው ያሉት ምንድነው
ሄደው ብዙ አባቶች ጋር እግዚአብሔር ረስቶኛል ማለት ጀመሩ። ከዛ ሁሉም አባቶች እንዴ ምን አድርገው ነው አባ ማለት ጀመሩ። ዛኔ ምንም ያው ኃጢአተኛ ነኝ ከኃጢአቴ ሌላ ግን ምንም አላደረኩም፣ ግን እግዚአብሔር በቃ ረስቶኛል ማለት ጀመሩ። አሁንም ሌላ አባት ጋር ሄደው እግዚአብሔር ረስቶኛል አሉ። አሁንም ምን አድርገው ነው እንዲሁ እያሉ አንድ አባት ጋር ሲደርሱ አባ እግዚአብሔር ረስቶኛል አሏቸው። ልጄ በምን አወክ አሉት። ከዛ የእሳቸው መልስ ነው እዚህ ጋር ነጥብ እንድትይዙልኝ የፈለኩት። ምንም ፈተና የለም፣ ምንም ረሃብም የለም፣ ድርቅም የለም፣ በሽታም አላጋጠመኝም። በቃ ምንም ፈተና እያጋጠመኝ አይደለም እና እግዚአብሔር ረስቶኛል አሉ ማለት ነው። ችግር ሲመጣ የምናይበት መንገድ ይወስነዋል እና እሱን አመለካከታችንን ቀይርም ያልኩት ለዚህ ነው። ረስቶኛል ያሉት አባ ፈተና ስላላጋጠማቸው ነው። ምክንያቱም እግዚአብሔር ፈተና እኛ ላይ ያመጣ ማለት እያሰበን ነው፣ አልረሳንም ልጆቹን ማለት ስለሆነ ነው። ፈተና መጀመሪያ እንኳን የሚመጣብን መጀመሪያ እንኳን ካየነው እንዴት ሆኖ ነው? እግዚአብሔር ደጋግሞ ነግሮናል። መጽሐፍ ቅዱስ ሰጥቶናል እንድናነብና እንድንስተካከል። እያነበብን ነው አይደለም። ስንት ነገር ላይ ጊዜያችን ማሳለፍ ይቀለናል፣ ስንት መጽሐፍ ማንበብ ይቀለናል። መጽሐፍ ቅዱስ አንስተን አናነብም። ስብከት ሄደን ቤተክርስቲያን አንሰማም። ቤተክርስቲያን እንኳን መሄድ ባንችል ዩቲዩብ ስንት አለ። ስልካችን ላይ ቁጭ ብለን እንደምንለው አንድ ሰዓትም የ30 ደቂቃም እንኳን ከፍተን ስብከት አንሰማም። በአካልም አባቶች ጋር የፈለገ የንስሐ አባቶችም ሲመክሩ አንሰማም። ብዙ ነገር እንደዚህ ሞክሮ ልጆቹን ወደ ቤቱ ለመመለስ ጥሩ ምን ብሎ እኛ ስቲል አልተመለስንም። እዛ ፈተና ያመጣብናል። ልክ ፈተና ሲያመጣብን ግን ምንድነው የምናደርገው? እኛ ወዲያውኑ ወደ እግዚአብሔር እንመለሳለን። ወዲያውኑ ሄደን ሱባኤ እንይዛለን። ለ3 ቀን እንደዚህ ይሄ ዘፈኔንም አቁሜ መጠጤንም አቁሜ ሁሉ ነገር ባንድ መስተካከል ይጀምራል። ታዲያ ፈተና ፈተናን የመጣብን ነው ወይንስ በረከት ነው ወደኛ የመጣው? በጣም ከነበረን አይናችን ከተደፈነው የልባችንን በር ከዘጋንበት እንድንወጣ ነው እኮ እግዚአብሔር ያን ፈተና ያመጣብን። ለዛ ፈተና ይባላል። ስለ እውነቱ ትልቅ በረከት ነው። በዛ ላይ ይሁኑ እንደውም አባ ገብረ ኪዳን የሰጡት ኤግዛምፕል በጣም ውስጤ ድረስ የነካኝ የቁማርተኛ እናት ልጇን አልነግራው አቁም ምን ብለው አልሰማ ሲላት ምን ያደርጋሉ እናቶች? ጎረቤት ሄደው አንድ ልጃቸው የሚፈራውን አንድ ሰው ሄደው አስፈራራልኝ ይላቸዋል። አስፈራራልኝ ግን የሚሏቸው ለምንድን ነው? ያ ልጅን ሄዶ ሲያስፈራራቸው በቃ አቁሞ እንዲመለስ ነው፣ እንዲተው ነው፣ ከቁማርተኛነቱ እንዲወጣ ነው እንጂ ጭራሹኑ ከቤታቸው እንዲወጣላቸው አይደለም። ልክ እንደዛ ሁሉ እግዚአብሔር ችግር ፈተና ሲያመጣብን እንድንስተካከል እንድንመለስለት ነው ወደ ደጁ እንጂ ጭራሹኑ ሙሉ ለሙሉ አማረ እንድንወጣ አይደለም። ሁሌ እኔ ላይ ነው አሁንም መጣብኝ ምን ብለን ብርር ብለን አማረ እንድንወጣ አይደለም። ግን በተቃራኒው ወደሱ እንድንቀርብ ስንት ነገር ኦሬዲ ሰጥቶን አንመለስ ብለን ይሄኛው ሲመጣ ግን እንደምንመለስ ስለሚያውቅ በተቻለው አቅም እኛን እየረዳን ነው እንደውም ወደ እሱ እንድንመጣ። እዛ ፈተና አይደለም አሁንም ደግሞሉ በረከታችን ነው። በዛ ላይ እውነት ስለመናገር ስንቶቻችንን ስናጣ ወደ እግዚአብሔር ደጅ የመጣ ነው። ስናገኝ ወተን ስናጣ ግን ተመልሰናል። ምንድነው ይፈልጋል ቀየር ያለችውን አንድ ልጅ ወይ በምትወደው ሰው ሞት ይመልሳታል። አላጣውም ያለውን ሰው ትዕቢተኛ ነው በቃ ይሄን አላጣውም መቼም እኔ አለኝ እንደዚህ ጉልበትን እሱን እያሳጣው ምን አንዳንድ የሁላችንም ብርታታችን ድክመታችን እግዚአብሔር ያውቃል። በሱ ድክመታችን ገብቶ ከሆነ እግዚአብሔር እኛን ያን ፈተና ያመጣብን ያን ድክመታችን የሚነካ ከሆነ ሊያበረታን ሊመልሰን ራሳችን ከዚህ በላይ እንዳንጠፋበት ብሎ ነው። እነዛ በተቻለን አቅም ለችግርና ለመከራ ያለንን አመለካከት እንቀይር።
በረከቶቻችን ናቸው። እግዚአብሔር ይመስገን ይሄንም አልፈዋለሁ፣ ትናንትና ያሳለፍከኝ ዛሬውንም አሳልፈዋለሁ ብለን እንደ አባ ሳንፈተን እንጂ ስንፈተን ጥያቄ እናብዛ። ሳንፈተን ስንቀር ግን ምን ሆኜ ነው እንደው ምን አድርጌ ነው ብለን መጠየቅ ያለብን ሳንፈተን ስንቀር ነው እላለሁ። እንግዲህ 2 ሰብጀክቶች እነዚህን ይመስሉ ነበረ። እናንተም ያላችሁን አመለካከት የተለየም ፐርስፔክቲቭ ከሆነ ያላችሁ በደንብ ንገሩኝ ኮሜንት ላይ፣ ወይም ደግሞ ኢንስታግራም ኪዱ አለም በሚለው አካውንቴ ላይ መናገር ትችላላችሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ። ለሁላችን እግዚአብሔር ልቦና ይስጠን እላለሁ። አሜን።